አማርኛውን በትክክል አላነብም አልጽፍም ነበርኩ እዚህ ከመጣ በኋላ ነው ራሴን አስተምሬ ሁሉም ማድረግ የቻልኩት ማንበብም ማጻፍም መናገርም የቻልኩት እኮ በዚህ ደረጃ ነገሮች ሳይከሩ በፊት እንደ ቁጭ ብሎ ነገሮችን በፍቅር ለመፍታት ጥረት አላረግሽም? ሽማግሌዎች ሁሉ ከፍርድ ቤት ተሰጥቷቸዋል ለ8 ወራት ያክል ቁጭ ብሎ ዳኝቶናል አሻፈረኝ ነው በቃ አልፈልግም አለ እሺ ታዲያ አሁን ይሄንን ንብረት ሁሉ በሰው ስም ነው ያለው አንድ ቤት ብቻ ቀርቶላታል አንድ ያርስ ኮምፓክት መኪና ብቻ ነው ግቢ ውስጥ የቀራ ከአምስቱ መኪና እሺ እኔኑ ታዲያ ለምነት ተውላትም ሲባል አይ እኔኑ ራሱ የሚኖርበት ቤት የሚገርም ነገር ሴፊሻ መስከረም አንድ ተጋባን መስከረም 29 ነው በነበረኝ ገንዘብ መስከረም 29 ውል አርጌ ነው መሬቱን የገዛ 500 ካሬ ነው 66 ካሬ ላይ ሰርቪስ የተሰራበት ዋና ቤት አልተሰራም እስካሁን እሺ ኡነታው ይሄ ነው መስከረም 29 ነው ውል ያረኩት መሬቱን በተቀማጩ ገንዘብ እንግዲህ ከጋብቻ በፊት አለኝ ብያለሁ አካውንት ራሱ 1 ሚሊዮን ነበር ከሰባት ሀገር ያልገባ ብር አለኝ ቤት አለኝ እና ይሄ ሁሉ ነገር ውክልና ስላለው ወደ ቀድሞ ባለቤትሽ ሄደ ማለት ነው በቃ ይሄ ሁሉ ውክልና በማኖሩ ብቻ እኔ አሁን መጨረሻ ፍርድ ቤቱ አሁን መቼም የኢትዮጵያ ህገ መንግስት እንግዲህ ከጋብቻ በፊት አንድ ሰው ያፈራ በመንደር ውልም በሽማግሌ ፊት ከተፈራረመ የግሉ ነው ይባላል ይሄን ሁሉ ፊት ያላገኘውም እኔ አሁን ፍርድ ቤት በቀረብኩበት ቆይ እስከ ሰበር ሄድሽ እስከ ሰበር ሄድኩ ተፈረደለት እስከ ሰበር ሄጄ አንድ ምኖርበት ቤት እንዲካፈል ተባለ እሱን የማይመለከት ማለት ነው ግን አሁን ፍርድ ቤት መቼም ሲፈርድ ግራቀኛ አይቶ ነው አንቻው ለምሳሌ በዚህ ጊዜ ሂደት ሁሉ ያፈራሽው ንብረት አይገባሽም ሲባል ምክንያት የሚያስቀምጡት መቼም ይኖራል ምናልባት የፈረብሻቸው ነገሮች ወይ አንዳንድ ውክልናዎች መሸጥ መለወጥ ወይም ደግሞ አንዳንድ ውክልና የባለቤት ያህል የማዘዝም አለ በምን ምክንያት ነው አለ ሙሉ ውክልና ነው የሰጣውት ሙሉ ውክልና ነው ቢሰጥም ታዲያ አንድ ሰው አንድ ንብረት ሲሸጥ እኔ ማወቅ አለብኝ አይደል እንዴ አላወኩም እኔ አሁን ክስ ሲመጣብኝ ብቻ ነው እኔ 2010 ወደ ልጅ ለማሄድ ነበር ፕላን አርጌ ለማውለድ እንጂ እኔ ንብረቴ እንደዚህ ይሆናል እንደዚህ ተደርጓል ምንም ያውቁ ነገር ታሪክ የለም ምክንያቱም እኔ ስራዬ ላይ ብቻ ነው እየተኮርኩ ያለሁት ምክንያቱም ይሄ አጋጣሚ ነው አሁን ከሩጫም አሁን ለምሳሌ በግል ህይወት ያጋጠመሽ ችግር ነው የሩጫ ህይወትሽ ላይ ራሱ የቻለ ተጽዕኖ አምጥቶብሻል በሩጫ ህይወቴ ላይ አሁን አንድ አመት ያክል ሰይፉ ከሩጫ የቆምኩበት ምክንያት ስቲል በዚህ ይሄ አሁን ከባንክ ቤት ውክልና ከተነሳ በኋላ ብር አውጥቶብኛል ውክልና ከተነሳ በኋላ አሁንም ቤት የተሸጠ ቤት አለ ይሄን ደርሽበት በወንጀል ከሰስኩት እሺ እንዴት በወንጀል ይከሰሳለሁ በማለት ግድያ ሙከራ ተደረገብኝ ከዛ በኋላ ወደ ፖሊስ ወሰድኩት ጉዳዩን አሁንም ማለት ነው ከዛ በኋላ ስቲል ያንን ወንጀል ኦሬዲ ቤቱ ውሉ ፈርሶ ቁልፉ እጄ ላይ መጥቷል አሁን እሱ ያለ ውክልና ይሸጠው ገዥዋ ብቻ የቤት በስንት ቢሸጥ ጥሩ ነው ባለ 3 መኝታ ነው 500,000 ብር ነው የሸጥኩምለው የሸጠውም ደግሞ ወደኔ አካውንት አይደለም የት ነው ቤቱ አካባቢ ብትለኝ ሲኤምሲ ጀርባ የቀድሞ ሲኤምሲ ጀርባ ከጋስት ሞል ማለት ነው ይሄ 500,000 ብር የሸጥኮ ብሩ ሴት አረከው የኔ አካውንት ላይ አልገባም ገዥዋም ደግሞ በ500,000 ነው ገዛ ነው የምትለው ስለዚህ አሁን ስቲል አሁን እኔ ብዙ ማለት ማፊያዎች ድርጅት አደራጅቶብኝ ስቲል ግድያ ሙከራ እየተደረገብኝ ነው ያለው ስቲል ከዚህ የተነሳ እናቴ ልጄ ከምትሞችብኝ ትላንትና ለምኛ አሳድገሽ የምትወጂ አገርሽን የምትወጂ ህዝብሽን በማገልገል ላይ የቆየሽው ዛሬ ደግሞ ህዝብሽን አገልግለሻል አገርሽን አገልግለሻል አስጠርተሻል ዛሬ ደግሞ ለምኛ ያሳደኩ ልጄ እኔንም አስጠርተሽኛል ከምትሞችብኝ በጡቴ ይዤሻለሁ በቃ ሩጫሽን አቁሚ ስትለኝ ወደ ቤት ገብቼ ቁጭ ብዬ ነው አልኩት ስለዚህ ቆይ አሁን በሀብት ደረጃ ምን አለሽ
በፊት ደረጃ በቃ አሁን ያሉበት ቤት ብቻ ነው በቃ ሌላ ምንም። አሁን ቅድም እንደነገርሽኝ ለዘመናት ሮጠሽ የገዛሻቸው ከ11 በላይ ቤቶች የሉ። ባንክ ቤትም ገንዘብ ወርኛልሽም ሀብት የለም ምንም ነገር 50,000 የቀረውበት ብሩን ያለ ውክልና ከባንኩ ጨርሶ ማለት ነው። ከዛ ምን አሉ? ምን ምላሽ ሰጡሽ? አይ ደብዳቤ ሰጥቻቸው ነበር እንዳይንቀሳቀስ ይሄ ንብረቴ ብዬ 2006 የሚወጡ ብሮች ሲበዙብኝ አዝቤዛ በማረግ እጄ ቼክ በሚያረግበት የሚገባ ብር የለም ከሚወጣ ብር ውጪ በዚሁ 2006 ደብዳቤ ጻፍኩላቸውና ውክልና ቁጥሩን ጠቀስኩትና ከዛሬ ውጪ እንዳይንቀሳቀስ ብዬ ለማናጀሯ ሴት ነች በወቅቱ ሰጥቻት ወጣው። ኦኬ ብላኝ ተቀበለች። አሁን ደግሞ በዚህ አሁን ወንጀል ከተሰራ በኋላ እስከ 2010 ድረስ ብሩን ያወጣው ነበር ካሶኝ ማለት ነው ቼክ ሲደረግ። ከዛ እጄ ለምን ብዬ እንትን ስላቸው አይ በህጋዊ መልኩ ውክልና አላነሳሽም ያኔ ደብዳቤ ሲቀበሉኝ ያላሉኝ ማለት ነው። ግን አሁን ይሄን ሁሉ በደል የምትነግሪኝን በተለያዩ አጋጣሚዎች ለሚመለከታቸው አካላት ነግረሽ ለመፍታት ጥረት አድርገሻል? እውነት ለመናገር ይሄንን ይመለከታቸዋል ያልኩትን ሁሉ ጋደርሼ ነግራቸዋለሁ። እኔ አሁን በጣም ከባድ ችግር ውስጥ ነው ያለሁት። በምን አንድ በህይወት ላይ ራሱ ይሄ ነክል አንተ ላይ ማፊያ አደራጅቶ አንተን ለማስገደል ቀንና ሌሊት ሲከታተሉ ምንድነው የምትለው? ስትኖር አይደለ አገርንም የምታስጠራ? አሁን ለምሳሌ ግድያ ሙከራ ሲባል ያጋጠመሽ ነገር አለ? በመኪና ነበር አደጋ ላይ ያደርስብን የተነሳ አያት አደባባይ ላይ ማለት ነው። በሹፌር ነው በቃ ሹፌር ነው እንደዚህ መሪ ጠቅልሎ ያመለጥኩት በዛን ሰዓት። እንዲህ አይነት አደጋዎች ለምሳሌ ብዙ ጊዜ አጋጥመውኛልና ይሄንን አይነት አደጋ ምናልባት አሁን ከምትያቸው ነገር ጋር ተገጣጥሞብሽ ሊሆን ቢችልስ? አይደለም ቀጥታ ነው የመጣብን ሾፌሩም አለ ሰውም አለ ካጠገባችን። ከዛ ውጪ አሁን እሺ እሱ በዚህ መልኩ አሁን ያልከው መልኩ ቢሆን እንኳን ከዛስ በኋላስ ለምንድነው የተለያየ ጋንግስተሮች ሚላክብኝ ትሬኒንግ በሚወጣበት በተለይ ማራቶን ትሬኒንግ እንደምታውቁ 10 ሰዓት ነው የምንነሳ ሰው ተኝተው በዚህ ሰዓት የሚከታተለን ሰው አለ። እንደ ነገሮች ሲያጋጥሙ ፖሊስ ጣቢያ ሄደሽ ህይወት ያደጋ ላይ ነውና አመልክቻለሁ። መልስ አጥቼ ነው ይሄ ወንጀል የተሰራ ከገንዘብ ከባንክ ቤት ሲወጣ እንደገና ቤት ያለ ውክልና ሲሸጥ የግል ቤት እንዲኖሩበት የሰጠው ለእናት ሲሸጥ እምነት በማጉደል በሚለው 7 አይነት ወንጀል ጽፌ አመልክቼዋለሁ። አሁን እኔ የምትነግሪኝ ነገር ለሚዲያ መተስተነፍሽ የመጀመሪያ ጊዜሽ ነው? እኔ የመጀመሪያ ጊዜ ነው። አሁን መጥቼ 7 አመት ትግስት በኋላ ነው ለሚዲያ አሁን መጥቼ የሚተነፍሰው። ታግሼ ጨርሼ እስከ ሰበር ድረስ ደርሼ ተፈረደብ አንድ ቤት ብቻ ቀርቶ እኔ ከአንድ ቤት ጎዳና ነው የሚወጣ ይሄን ሁሉ ንብረት አፍርቼ አገሬን አስጠርቼ ህዝቤን አስጠርቼ ለአገሬ ሰርቼ እኔ ሰውን መልካም ቤት ውስጥ እንዲኖሩ አምጥቼ ራሴ ቤት ውስጥ አስቀምጬ ቤቴ ለእናት ተሽጦ እኔ ገለቴ ዛሬ ህዝቤን አገልግዬ አገሬን አስጠርቼ ጎዳና ላይ ሊወጣ እኮ ነው ያለሁት እኮ። አሁን አንድ ቤት ላይ ፍርድ ማስጣት ማለት ከህሊና ውጪ ከጎዳና ላይ ሊወጣ ነው። አሁን እኔ መተዳደሪያሻው ምንድነው? መተዳደሪያዬ አሁን በቃ እንደነገርኩ 2024 ድረስ እየሮጥኩ ነው ያለሁት። ከዛን ጊዜ ጀምሮ ትዳርም ከተቆረጠ በኋላ ማራቶን ከ10 ማራቶን በላይ ሮጬ ያለው። ይሄን አንድ አመት እናቴ ስትለምነኝ እኔ ለእናቴ የሚደርስብኝን አልነግራትም። እኔ ግን ቤት ውስጥ ልጆች ሲያወሩ እናቴ ሰማች። በየቀኑ እኮ እንዲ ሙከራ እየተደረገባት ነው ምል ትሰማለች። በጡቴ እየሻለው ብላ በቃ አስማለችኝና እግሬ ላይ ወደቀችው። እንዴት ወጥቼ ትሬኒንግ ልስራ? ከዚህ በኋላ በዚህ ምክንያት የሚመለከታቸው አካል በሙሉ ተማጽኛለሁ። በደል እየደረሰብኝ ነው እዩ ብዬ ማለት ነው። ዛሬ ወደ ሚዲያ የመጣሁበት አጋጣሚ ቢኖር ህዝቤ እኔ ያለሁበትን ገለቴ ለምን ጠፋች? ሁሉም የአገሬ ህዝብ ይወደኛል፣ እኔም ወዳችኋለሁ። አገሬንም ለማገልገል እስከ መጨረሻ ደግሞ በጣም ቁርጠኛ ልጅ ነኝ። እኔ አሁንም ቢሆን የኢትዮጵያ የቁርጥ ቀን ጀግና ልጅ ነኝ። አገሬን ያስጠራው ሲኖርም ኢትዮጵያዊ ሲኖር ሞትም ኢትዮጵያ